እስልምና ሰርቶ በማደር የሚያምን በላብ የሚያምን ሃይማኖት ነው። ከሰው እጅ መቀበልን የሚጸየፍ መለመንን የማይደግፍ ደሃን የሚወድ ድህነትን የሚጠላ ሃይማኖት ነው ያለ። ሰይድና ዑመር ድህነትን ሰው ሆኖ ባገኘው ገለው ነበር እንዳሉ። እስልምና ደሃን ነው የሚወድ። አልተሳካለት ሊሆን ይችላል። ጧሪ አጥቷል፣ ትደግፈዋለ፣ ትደጉመዋለ፣ እንዲሰራ ታበረታተዋለ፣ ተመጽዋች እንዲሆን አታደርገው። ታዲያ በትክክል ለነገደ ሰው ሽልማቱ ትልቅ ነው። እስኪ ነጋዴዎች ልንከተል የሚገባው አንድ ሁለት መርህን እናድርግና እንቋጭ። የመጀመሪያ አታጅሩ ሰዱቁል አሚን። ስንነግድ ማግበስበስ አይደለም፣ በረካው እንዳይነሳ ያብር ለልጅ እንዲተርፍ صدق እውነተኝነት፣ አማና ታማኝነት ይፈልጋል። ነብዩ አለይሂ ሰላቱ ወሰላም كما في البخاري من حديث ابي سعيد الخدري باستلفت حديث لي التاجر الصدوق الامين ታማኝና እውነተኛ የሆነ ነጋዴ አሉ። ደረጃውን ስሙት፣ አስደንጋጭ مع النبيين ደረጃው ከነቢያቶች ጋር والصديقين ከስዲቆች ጋር والشهداء በአላህ መንገድ ከተሰውት ጋር ከነሱ ጋር። ብር እኮ አላወጣ፣ ሶደቃ አልሰጠ፣ ዘካውን ሊያወጣ ይችላል። በትክክል ስድቅ ማለት የገዛውን ሳያጭበረብር 100 የገዛውን 50 የገዛው ትላንተ ብየንም ሸጠል ሳይዋሽ። ለምን ይዋሽ? ባመነበት ይሸጣል። አሚን አማና ያለው ጉድለቱ የሚናገር ደብቆ ማይሸጥ ማያጭበረብር የቻይናውን የቱርክ ማይ አሚን አማና ያለው ይሄን ሁለቱን ያሟላ ከነቢያት ከሸሂዶች ጋር። ያው ሻሃዳ አልተሳካልን ማለት የገዛዎችን ዕጣ አላገኘ ነው በዚህ ሀገሩ። ነግደን ግን እነሱ ጋር እንደርሳለን።